ስለሌለው ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ኢትዮጵያ ልጆች፣ የኤርትራ ልጆች፣ ኦርቶዶክሳውያን በጠቅላላ እናንተ እኮ ብዙ ነገር አላችሁ። ሌሎችም ይህን ቃል የምትሰሙ ሰዎች ልብ በሉና ቀጥሉ። 12 ጊዜ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ በደንብ እያሰባችሁ። ችግሩ አንዳንድ ካህናት ለምን የት ለመድረስ እንደሆነ አላውቅም የምትቸኩሉታል። እዛ ላይ ስትደርሱ በተለይ ስንቱን ነገር ቀስ ተብሎ እዛ ጋር ምንድን ነው የሚያስቸኩለው? ኩኑ ፍቱሃነ ወንጹሃነ እማጥያት ይረስየኒ ወይረስክሙ ድልዋነ ለመንግስተ ሰማያት ተብሎ እግዚኦ ማረነ ክርስቶስ 12 ጊዜ እንበል ሲባል 12 ጊዜ መባል አለበት። ትልቁ ሰይጣን የሚወድቅበት፣ ጭንቀት የሚርቅበት፣ ኃጢአት የሚደመሰስበት ሰዓት ነው እሱ። ስለዚህ ካህናትም ድንገት የምትሰሙኝ ይሄን ቃል ከዛሬ ጀምሮ እንደምታስተካክሉ ታምናለሁ። በሌላም ጊዜ ማስተማር አለብኝ አሁን ርዕሴ ስላልሆነ። ስለዚህ ማሰላሰል ይሄ ነው ማይንድ ባዲ አፕሮች። እንደውም ከእግዚአብሔር ጋር መገናኘት እዚህ ጋር ነፍስና ስጋ አለም። እንደውም ነፍስና ስጋ ከእግዚአብሔር ጋር ማገናኘት የበለጠ ነው። ይሄ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ ተጨርሶ ደግሞ ባለፈው ይቅር ይበለን በይመጣው ይጠብቀን ሲባል ደግሞ በእንተ እግዝእትነ ማርያም እንደዛው ከማሁ 12 ጊዜ በቃ ጭንቀት የሚርቀው። አንዳንዴ ካህናት ወቁ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ በእንተ እግዝእትነ ማርያም ከማሁ ክርስቶስ የማይሰራ ኃጢአት እግዚአብሔር ፍታ ቶሎ ማለት አለብን። ለምን? ጭንቀት የሚርቅበት፣ ኃጢአት የሚርቅበት፣ ዲያብሎስ የሚደመሰስበት ሰዓት ስለሆነ። ስለዚህ ይሄ ነው